ሀብት ቢሞላ ቢትረፈረፍ ለነፍስ አንድም ጠብታ የለው። አንተነት ግን የሚያረካ ያለ ኢየሱስ ሁሉም ዘበት ነው። በረኝነቱ ስር መተተጠለል ኢየሱስን ምረጠው ለነፍስ ለስጋ ሌላ ሌላ አትበል። ኧረ ተው ወንድሜ ችላ ችላ አትበል። ሕይወት ቀልድ አይደለም ይብቃ ዘላዩ ጌታን ተከተል። ኧረ ተይ እህቴ ችላ ችላ አትበይ። ሕይወት ቀልድ አይደለም ይብቃ ዘላዩ ጌታን ተከተይ። የዓለም ኑሮ እሽኮለሌው ያሳሳቀ ወደ ሞት ነው። ይልቅ ንቃ ዛሬ ወስን ሞት እንደሆን ቀጠሮ የለው። በሕይወት ሰላም አግኝ ረፍትን ና ብሎ ሲጠራ ዛሬ ነገ አትበል ስጠው ልብህን። በሕይወት ሰላም አግኝ ረፍትን ና ብሎ ሲጠራ ዛሬ ነገ አትበይ ስጪው ልብሽን። ኧረ ተይ እህቴ ችላ ችላ አትበይ። ሕይወት ቀልድ አይደለም ይብቃ ዘላዩ ጌታን ተከተይ። ኧረ ተው ወንድሜ ችላ ችላ አትበል። ሕይወት ቀልድ አይደለም ይብቃ ዘላዩ ጌታን ተከተል። አሜን። ከእግዚአብሔር ቃል አንድ ስፍራ ላንብብና የእግዚአብሔርን ቃል እንነጋገራለን። መክብብ 12 የጭንቀት ቀን ሳይመጣ ደስ አያሰኙም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪህን አስብ። ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ይላል። አፈር ወደ መጣበት ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ወገኔ ቃሉ የሚለውን አስተዋልክ አስተዋልሽ? የጭንቀት ቀን ሳይመጣ ደስ አያሰኙም የምትላቸው የምትያቸው ቀኖች ሳይመጡ በወጣትነት ጊዜ ፈጣሪህን አስብ ብሎ መጽሐፍ ቅዱስ ያሳስበናል። አፈር ወደ አፈሩ ሳይመለስ ነፍስም ወደ ሰጠው አምላክ ሳይሄድ መወሰን የማንችልባቸው ቀኖች ሊመጡ እንደሚችሉ ታስባላችሁ? አንዳንዴ አልጋ ላይ ስንወድቅ ውሃ የሚያጠጣን ሰው ስንፈልግ ቀና አድርጎ ሰው የሚያስፈልጉን ነገሮች እንዲያደርጉልን ስንማጸን መናገር የማንችልበት አካላቶቻችን መስራት የማይችሉበት ጊዜ የሚደርሱበት አጋጣሚ ያልገጠማችሁ? ከዚህ በፊት ባይገጥመን ከዚህ በኋላ ሊገጥመን ይችላል። ምክንያቱም ይሄ ሟች ስጋ ነውና ያዝ ነው። በራሳችን ላይ በስጋችን ላይ በህይወታችን ላይ መወሰን የማንችልባቸው ቀኖች ሊመጡ ይችላሉ። ሌሎች ሊወስኑልን ይችላሉ። ሌሎች ሊወስኑልን ይችላሉ ደስ በማይል መንገድ። ስለዚህ እድሉ በእጃችን ነው ያለው። ሙሴና ነቢያት አሉላቸው ይላል ሉቃስ 15 ላይ። እነሱ የእግዚአብሔርን መንገድ ይነግሯቸዋል። ይሄንም ቅዱሱ መጽሐፍ ማለት ነው። ስለዚህ ወገኔ የሞተ አይመለስም ማለት ነው። ወርጄ ለወንድሞቼ ወንጌልን ልናገር ብሎ ነው ሰውየው። የለም እንደዚህ አይነት ነገር እድል የለም። አንድ ጊዜ
እድላችን ከተቀማ በኋላ ደግመን የምናገኘው እድል የለም ንስሐ ለመግባት። ከሞት በኋላ ከሆኑ ዓመታት በኋላ መጥተን ለማስተካከል እድል የለንም። እድሉ በእኛ እጅ አይደለም። ነፍስም ወደ ሰጠው አላል አሁን ያነበብኩት ቃል አፈርም ወደ መጣበት መሬት ሳይመለስ መንፈስም ወደ ሰጠው ወደ እግዚአብሔር ሳይመለስ ዛሬ ነው አሁን በወጣትነት ወራት ፈጣሪን ማሰብ። እንዴት እያደረጋችሁ ነው? ትክክለኛው መሆን ያለባችሁ መኖር ያለባችሁ እግዚአብሔር ከእናንተ የሚፈልገውን እንድታደርጉ የሚነግራችሁ ይሄ ሕያው ቃል አለላችሁ። የሰዎች ፍልስፍና የሰዎች የፍልስፍና ድሪቶ ተከማችቶብን ተቀብረን እንዳንቀር የማህበራዊ ሚዲያ በተለያየ ጎርፍ ያመጣው በላያችን ላይ የተለያየ ፍልስፍና የተለያየ ከንቱ ፍልስፍና ከሚደረትብን ሕያውን ቃሉን አንብበን የህይወትን መንገድ እንረዳ። እግዚአብሔር ቃል እንዲህ ይላል፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ይሄን መጽሐፍት የማያውቅ ሰው አለመሳት አይችልም። 4 ነጥብ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ያለው። ይሄን መጽሐፍ የማያውቅ አለመሳት አይችልም፣ በስተት ይኖራል። ይሄን መጽሐፍ እና የእግዚአብሔርን ኃይል ስናውቅስ አንስትም። ቃሉ ሁሉን ይነግረናል። ይሄ ነው ሙሴና መጽሐፍት አሉላቸው፣ እነሱ ይነግሯቸዋል። አሁን ሙታን መመለስ አያስፈልገውም ያለው የእግዚአብሔር ቃል ለዚህ ነው። ይሄ ነው ሊነግረን የሚችለው ስለ ህይወት መንገድ ወደ እግዚአብሔር እውነት ሊመራን የሚችለው ሕያው ቃሉ ነው። ሕያው ቃሉ ምን አለን? በጉብዝና ወራት ፈጣሪህን አስብ። ክፉ ቀን ሳይመጣ መልካም አይደሉም የምትላቸው ቀኖች ሳይመጡ ነፍስ ወደ አፈሩ ስጋ ወደ አፈሩ ነፍስም ወደ ሰጠው ወደ ፈጣሪው ሳይመለስ ፈጣሪህን አስብ። ፀሐይና ጨረቃ ሳይጨልሙ መወሰን የማንችልበት ጊዜ ሳይመጣ ፈጣሪህን አስብ ይላል። ስለዚህ አንደኛ መጽሐፍትን ማወቅ ከተዘጋጀ ልብ ጋር ማለት ነው። ልብ ካልተዘጋጀ መጽሐፍትን ሊያውቅ አይሞክርም። ይሄው እግዚአብሔር ቃል ደርሷችሁ ልባችሁ ከተነካ መጀመሪያ ቃሉን ማንበብ ጀምሩ። ማንኛውም ተራ ነገር እናነብ የለ ይሄ ሰማይና ምድር የተፈጠረበትን ቃል አንብበን ወደ እውነት እንድረስ። ሁለተኛ መጽሐፍትንና የእግዚአብሔርን ኃይል የእግዚአብሔር መንፈስ ማለት ነው። የእግዚአብሔር መንፈስ ደግሞ ወዴት ነው የሚመራ? ወደ እውነት ሁሉ ነው የሚመራችሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ወደ እውነት ሁሉ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ስለዚህ ወደ እናንተ እንዲመጣ ፍቀዱለት፣ ወደ እናንተ እንዲመጣ ጋብዙት። አብ የሰጠው ተስፋ ነው ይላል መንፈስ ቅዱስ። ስለዚህ አብ የሰጠው ተስፋ ስለሆነ ከአብ ለምኑ፣ ከእግዚአብሔር ለምኑ። መንፈሱን እንዴት አብልጦ አይሰጥም ለሚለምኑት ይላል። ስለዚህ መንፈሱን አብልጦ አትረፍርፎ ይሰጣችኋል። ይሄ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ማንም አይመራችሁ፣ ማንም አያስተምራችሁ። ከቅዱሱ ቅባት ተካፍላችኋል ይላል እና ከቅዱሱ ቅባት ቅዱስ ቅባት ማለት መንፈስ ቅዱስ ነውና ከቅዱሱ ቅባት ከተካፈላችሁ ማንም ሊያስተምራችሁ እስከማያስፈልግ ድረስ ፐርፌክት ትሆናላችሁ። ፐርፌክት አዋቂ። ስለዚህ መጽሐፍትንና የእግዚአብሔርን ኃይል እወቁ፣ ወደ እውነት ሁሉ ይመራችኋል። በጉብዝናችሁ ወራት ፈጣሪን ደህና አድርጋችሁ እንድታውቁ ይረዳችኋል። እግዚአብሔር ይርዳችሁ በጌታ በኢየሱስ ክርስቶስ። እኛም ከጽኑ ጨለማ ነው ከክርክር ከሃይማኖተኝነት ወጥተን ዛሬ ሰዎችን ወደ እውነት ለማመላከት እግዚአብሔር እድል ይሰጣል። እናንተም በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይርዳችሁ። ከጨለማ ካለማወቅ ጨለማ በኢየሱስ ክርስቶስ ስም ወደ እውነቱ ብርሃን እግዚአብሔር ያደርሳችሁ።
ወደ